ዛሬ በፍቅር ግንኙነት ውስጥ ጤናማ የሆነ ኮሙኒኬሽን ወይም ተግባቦት እንዲኖረን የሚያግዙ 4 ነጥቦችን እናነሳለን። ስለ ፍቅር ግንኙነት እንዲሁም ስለ ትዳር ጠለቅ ያለ ዕውቀት እፈልጋለሁ ካላችሁ 200 ችግር 200 መፍትሄ በሚል ርዕስ የተዘጋጀውን አዲሱ መጽሐፋችንን በ09774050 ላይ በመደወል ማግኘት ትችላላችሁ። የመጀመሪያው አክቲቭ ሊስኒንግ ወይም ደግሞ በጥሞና ማዳመጥ። በዚህ ስር የምናየው የመጀመሪያው ሐሳብን ሰብስቦ ዲስትራክት ከሚያደርጉ ነገሮች ራስን ቆጥቦ ማዳመጥ። ፍቅረኛሞች ንግግር በሚያደርጉ ጊዜ ወይ ወንዱ ወይ ሴቷ ስልኳን እየነካካች ወይ የሆነ ስራ እየሰራች ብቻ አቴንሽንን ሊወስድ የሚችል ነገር እያደረጉ ቀጥል እየሰማው ነው ወይም ደግሞ ቀጥ እየሰማውሽ ነው ቢሉ ኮሙኒኬሽናቸውን ማበላሸት የሚችል ነገር ነው። ስለዚህ ፍቅረኛ ስታወራ ወይም ፍቅረኛ ሲያወራ ሐሳብሽን ሰብስበሽ አይኑን እያየሽ የሚያወራው ነገር ዋጋ እንዳለው እንዲሰማው እንደምትሰሚው እንዲሰማው ቦታ እንደምትሰጪው እንዲሰማው እያደረግሽ ነው ማዳመጥ ያለብሽ እንጂ ስልኮችን እየነካሽ ወይም ደግሞ የተለያየ አቴንሽንሽን የሚወስድ ነገር ወይም አቴንሽንን የሚወስድ ነገር እያዳመጥኩሽ ነው ቀጥይ ልትላት አትችልም። ስለዚህ አክቲቭ ሊስኒንግ በኮሙኒኬሽን ውስጥ በጣም ትልቁን ሚና ይጫወታል ማለት ነው። ሌላኛው ንቁ አዳማጭ መሆናችን የሚታወቀው የሚያወራውን ሰው አለማቋረጥ። ፍቅረኛ ስታወራ ወይም ፍቅረኛሽ ሲያወራ በፍጹም ሐሳቡን የተረዳሹ ስለመሰለሽ ብቻ ንግግሩን እንዲያቋርጥ በመሃል መግባት የለብሽም። ሐሳቡን አስጨርሰሹ ወይም ሐሳቧን አስጨርሰሃት ምን ማለት እንደፈለገች ተረድተ ከዛ በኋላ የራስን ሐሳብ መናገር ትችላለህ እንጂ በፍጹም ፍቅረኛ እየተናገረች ማቋረጥ የለብህም። ሙሉ ሐሳቧ እንዲጠፋባት ታደርጋለህ ወይም ደግሞ አክብሮት የሌለው ኮሙኒኬሽን እንዳላችሁ ማሳያ መሆን ስለሚችል ማለት ነው። ስለዚህ በመታወሩበት ጊዜ ተራ በተራ እየተደማመጣችሁ መሆን አለበት። ሌላው አክቲቭ ሊስኒንግ ላይ ያልገባንን ነገር የመጠየቅ ልምድ ማዳበርን ይፈልጋል። ምክንያቱም በጣም ብዙ ሪሌሽንሺፖች ግጭት የሚነሳበት ምክንያት ያልገባቸውን ነገር ከመጠየቅ ይልቅ ምን ለማለት ፈልገ ነው ወይም ምን ለማለት ፈልገሽ ነው ብለው ከመጠየቅ ይልቅ በራሳቸው ኮንክሉድ ማድረግ ወይም ደግሞ የሰውን ሐሳብ መገመት በቃ እንዲህ ለማለት ፈልጋ ነው ብለው ያንን ሐሳብ የራሳቸውን የፈጠሩትን ሐሳብ ያምኑትና በቃ ስልክ መዝጋት ወይ ደግሞ ያንን ሰው አለማግኘት ውሳኔ ውስጥ ይገባሉ ማለት ነው። ስለዚህ በራስ ከመገመት ይልቅ ያንን ሰው አስጨርሶ ማዳመጥ፣ ምን ለማለት እንደፈለገ ያልገባንን ነገር ደግሞ መጠየቅ፣ ግልጽ ያልሆነልንን ነገር ወይም የተወሳሰበ የመሰለንን ነገር ወይ የተጠራጠርነው ነገር ካለ ፊት ለፊት መጠየቅ፣ በግልጽ መጠየቅ በጣም ወሳኝ ነጥብ ነው ማለት ነው። አክቲቭ ሊስኒንግ ላይ የመጨረሻው ለመመለስ አለማዳመጥ። አንድን ሰው እያወራን እያለ እኛ ምን እንደምንመልስለት እያሰብን ከሆነ ያ ሰው የሚያወራውን ነገር እንስታለን ማለት ነው። ምክንያቱም አዘ ሴም ታይም እያሰብን በተመሳሳይ ሰዓት ደግሞ ያንን ሰው መስማት አንችልም። ስለዚህ ያ ሰው የሆነ ነገር እያወራ ነው፣ በጣም ወሳኝ የሚለውን ነገር እያወራ ነው፣ ግን እኛ መልሳችንን እያዘጋጀን ስለሆነ ከዛ ሰው ጋር እንተላለፋለን ማለት ነው። ስለዚህ ጥሩ ኮሙኒኬሽን እንዳይኖረን ስለሚያደርግ አንድ ሰው በሚያወራበት ሰዓት መልስ ከማዘጋጀት ይልቅ ምን ማለት ፈልጎ እንደሆነ በሙሉ አቴንሽናችን ማዳመጥ። ሁለተኛው ራሳችንን መግለጽ። የምንፈልገውን የምንጠላውን እንዲደረግብን ማንፈልገውንና እንዲደረግልን ምንፈልገውን ነገር በግልጽ ማስቀመጥ ያስፈልገናል። በጣም ብዙ ፍቅረኛሞች ካጋጠሙኝም ኬዞች ተነስቼ ስነግራችሁ እኔ ራሴን ማብራራት አያስፈልገኝም ይላሉ እና እንዴት ነው አንቺ ራስሽን ካላብራራሽ እንዴት ነው ሊያቅሽ የሚችለው? ወይም ደግሞ አንተ ራስህን ካላብራራህ እንዴት ነው ፍቅረኛ ልትረዳህና ልታቅህ የምትችለው ብዬ እላለሁና ብዙ ጊዜ ሴቶቹ በፊቴ ሪአክሽን ይረዳው እንደተከፋው እንደተደሰትኩ ወይም ማስበውን ነገር ኢቭን ፊቴን አንብቦ ይወቀው ብለው ይሉኛልና ያ ደግሞ ጥሩ የሆነ ኮሙኒኬሽን እንዳይኖራቸው ማድረግ የሚችል ነገር ነው። ስለዚህ የምትፈልጉትን ነገር ለፍቅረኛችሁ ንገሩ። የምትወዱትን የምትጠሉትን እንዲደረግ የምትፈልጉትን ነገር ኮንፈርት የሚነሳችሁን ኮንፈርት የሚሰጣችሁን ነገር በአጠቃላይ ከፍቅረኛችሁ ማግኘት የምትፈልጉትን ነገር እንዲሁም እንዲደረግ የማትፈልጉትን ነገር በግልጽ መነጋገርና ማስቀመጥ መቻል አለባችሁ ማለት ነው። ሌላው እዚህ ላይ ማንሳት የምፈልገው ነገር ብዙ ጊዜ ግጭቶች እንዲነሱ የሚያደርገው አይ ስቴትመንት አለመጠቀም ነው። ለምሳሌ ለምንድነው ስልክህን ማታነሳው አንተ በጣም ግዴለሽ ሰው ነህ ከማለት ይልቅ ስልክ ላላነሳላት ፍቅረኛዋ እኔ ስልክ ሳታነሳ ስትቀር እጨነቃለሁ፣ ስለዚህ እባክህ ስልክህን አንሳልኝ ብላ ብትለው የምትፈልገውን ነገር በትህትና እየገለጸችለት ነው ማለት ነው። ፖይንቱ ምንድነው? ስልኩን እንዲያነሳው ነው።
እንዳትጨነቅ ነው። ግን የምትገልጽበት መንገድ ነገሩ ወደ ፖዚቲቭ ወይም ወደ ኔጌቲቭ እንዲሄድ የማድረግ አቅም አለው ማለት ነው። ስለዚህ በንግግሮቻችን መሃል አይ ስቴትመንት መጠቀም፣ እኔ ብለን መጀመር። ስለዚህ ያ ሰው አንተ እንዲህ ነህ ከማለት ይልቅ አንተ ይሄንን ስታደርግ እኔ ይሄን ይሰማኛል፣ ስለዚህ ይሄንን ነገር አድርግልኝ በሚል መንገድ ከገለጽንለት ዲፌንሲቭነስ አይሰማውም ማለት ነው። ክብሩ እንደተነካ ወይም ክብሯ እንደተነካ አታስብም ማለት ነው። ስለዚህ ጓደኞችን አልፈልጋቸውም፣ ከነሱ ጋር እንድትሆኚ አልፈልግም፣ ከነሱ ጋር ሆንሽ ማለት ለኔ ክብር እንደሌለሽ ነው የሚያሳየኝ ከምትላት እኔ እንትና የምትባለው ጓደኛሽ ጋር ስትሄጂ ኮንፈርት አይሰማኝም በዚህ ምክንያት ብለ ምክንያቱን አስረድተ ከዛ በኋላ እሷ ጋር ባትሄጂ ደስ ይለኛል ብለ ብትነግራት በኔጌቲቭ መንገድ ክብሯን በሚነካ መንገድ ከነገርካት ይልቅ አይ ስቴትመንት ተጠቅመ ሐሳብን ስትገልጽላት እሷም ዲፌንሲቭነስ ሳይሰማት ዲፌንድ ማድረግ ሳይጠበቅባት ያንን አንተ የፈለከውን ነገር ታደርግልሃለች ማለት ነው። ሶስተኛው ከንግግር በፊት ራስን መግዛት ወይም ደግሞ ስሜትን መቆጣጠር። ስትናደድ አትወስን፣ ስትደሰት ቃል አትግባ ይባላል። ምክንያቱም ስሜት ካለ የማሰብ የማገናዘብ እንዲሁም ደግሞ ሚዛናዊ የመሆን እድላችን በጣም ዝቅተኛ ነው የሚሆነው። ስለዚህ በተናደድን ሰዓት ከፍቅረኛችን ጋር ስናወራ የማስቀየም ያንን ሰው በንግግር የመጉዳት እድላችን ከፍ ይላል። ምክንያቱም ሚዛናዊ የሆነ ሐሳብ የለንም፣ ሚዛናዊ የሆኑ ቃላቶችን አንጠቀምም። ስለዚህ ፍቅረኛችንን እንጎዳለን ማለት ነው። ልትቆጣጠር የማትችለው መኪና እንደማትነዳ ሁሉ ልትቆጣጠር የማትችለውን ኮንቨርሴሽን መጀመር የለብህም ማለት ነው። ከንግግር በፊት ራስን ለመግዛትና ራስን ለመቆጣጠር የሚረዱ ነጥቦችን ልንገራችሁ። የመጀመሪያው ስሜትን ማወቅ። ፈርቻለሁ ወይ? ተናድጃለሁ ወይ? ተቆጥቻለሁ ወይ? አፍሬያለሁ ወይ? እነዚህን ስሜቶች እና ሌሎችንም ምን እየተሰማን እንደሆነ በዛ ሰዓት ከፍቅረኛ ጋር ስታወራ ወይም ከፍቅረኛሽ ጋር ስታወሪ እነዚህ ስሜቶች አሉ ወይ? ሁሉም ባንዴ ሊኖሩ ይችላሉ፣ አንዱ ብቻ ሊኖር ይችላል። ግን ያ ስሜት መኖሩን ማወቅ፣ በምን ያህል ዲግሪ ውስጣችሁ እንዳለ ልትቆጣጠሩት ትችላላችሁ ወይስ አትችሉም የሚለውን ነገር ማወቅ፣ ያንን ኔም ማድረግ፣ ስም መስጠት። ለምሳሌ ተናድጃለሁኝ ካልኩኝ ቀጥሎ ምን ላድርግ ብሎ አይምሮ ይጠይቃል። ስለዚህ በተናደዳችሁበት ሰዓት ወይም ደግሞ ስሜታችሁን ከፍ የሚያደርግ ነገር ሲፈጠር ባትነጋገሩ ይመረጣል። ምክንያቱም የመከፋት እድላችሁ ወይም ሰውን የማስከፋት እድላችሁ ከፍተኛ ስለሚሆን። ግጭት የሚያስነሳ ነገር በመካከላችሁ ተነስቶ ማውራት ስትጀምሩ ስሜታችሁ ከፍ እንዳለ ካወቃችሁ ለትንሽ ጊዜ እረፍት መውሰድ፣ ሜቢ 10 ደቂቃ ሊሆን ይችላል፣ 20 ደቂቃ እንደ ባህሪያችሁ ቶሎ እንደምትረጋጉበት ጊዜ መጠን ለራሳችሁ የሚሆን ጊዜ ውሰዱ። በጣም ብዙ ሰዎች በግጭቱ ሰዓት ግጭቱን የፈጠረው ነገር መፈታት አለበት ብለው ያስባሉና በግጭቱ ሰዓት ባወሩ ቁጥር የበለጠ ግጭትን መፍጠር የሚችሉ ወይም ደግሞ የሚያባብሱ ቅራኔን የሚፈጥሩ ቃላትን የመለዋወጥ እድላቸው በጣም ከፍተኛ ስለሚሆን በዛ ሰዓት አለማውራት ይመረጣል። ስለዚህ እንደ ባህሪያችሁ 10 ደቂቃም ሆነ 20 ደቂቃ እረፍት መውሰድ የትም አይሄድባችሁም። ከዛ ተመልሳችሁ ደግሞ ወደ ጉዳያችሁ በሰከነ መንፈስ ለማውራት ያስችላችኋል። ከዚህ ጋር ተያይዞ ሌላው ትክክለኛ ጊዜ ማወቅ፣ መቼ ማውራት እንዳለባችሁ፣ መቼ ዝም ማለት እንዳለባችሁ ማወቅ አለባችሁ። ያለዚህ ኮሚኒኬሽን ወይም ደግሞ ጤናማ የሆነ ተግባቦት ሊኖር አይችልም። ፍቅረኛሽ ጥሩ ያልሆነ ጊዜ ላይ ሆኖ ወይ በጣም በተከፋ ሰዓት፣ ቅር ባለው ሰዓት የሆነ ያጋጫችሁን ነገር አንስተሽ ልታወሪ አትሞክሪ። ምክንያቱም በዛ ሰዓት አይምሮ ኦሬዲ ተይዟል። በዛ ነገር ተይዞ እንዳለ እያወቅሽ ሌላ ደግሞ ኢሹ ስታነሺ የመግባባት እድላችሁ በጣም ይቀንሳል። ነገሩም ላይፈታ ሁለታችሁ ተጣልታችሁ ልትለያዩበት ትችላላችሁ። ስለዚህ ትክክለኛውን ጊዜ ማወቅ ብልህነት ነው። ሌላው በዛ ሰዓት ለማውራት እንኳን ፍቃደኛ መሆኑን ወይም ደግሞ ፍቃደኛ መሆኗን መጠየቅና ማወቅ ያስፈልጋል። ሁላችንም በማንኛውም ጊዜ ከላይ ስንታይ በጣም ሰላም ልንመስል እንችላለን። ግን በደከማችሁ ጊዜ፣ በተበሳጫችሁ ጊዜ፣ ብቻ ስሜታችሁ ጥሩ ባልሆነበት ሰዓት ላይ ማውራት ኮሚኒኬሽናችሁን የሚያበላሽ ነገር ነው። ፍቅረኛ ከላይ ስታያት ማውራት የምትችልበት ሰዓት ላይ ሊመስል ይችላል። ግን ስለመሰለ ብቻ ነገሩን አሁን ማውራት አለብን ብለህ
አታስገድዳት። አሁን ላይ ይሄንን ጉዳይ ለማውራት ፍቃደኛ ነሽ ወይ ብለህ ጠይቃት። አንቺም ልክ እንደዛው ፍቅረኛሽን አሁን ይሄንን ጉዳይ አንስተን መወያየት ወይ ማውራት እንችላለን ወይ ብለሽ መጠየቅ አለብሽ ማለት ነው። ልክ አዎ ስትባሉ ወይም ኦኬ የሚለውን ሳይን ስታገኙ ነው ወደ ወሬው ወይም ወደ ዲስከሽኑ መገባት ያለበት። ይህ ልምምድ ከትላንት የተሻለ ኮሚኒኬሽን እንዲኖራችሁ ያደርጋል። የመጨረሻው ነንቨርባል ኮሚኒኬሽን ወይም ደግሞ ቃላዊ ያልሆነ ተግባቦት። በጣም ብዙ ጊዜ ሰዎች በቃላት ብቻ የሚጎዱ ወይም ደግሞ በቃላት ብቻ የሚደሰቱ ይመስለናል። ግን የምናወራው ቃልና የሰውነት እንቅስቃሴያችን፣ የድምጽ ቶናችን ወይም የፊታችን ኤክስፕሬሽን አንድ አይነት መሆን አለበት። አወድሃለሁ ወይም አከብርሃለሁ እያልሹ በፊትሽ የምታሳዩ ገጽታ እንዲሁም በሰውነትሽ ላይ የምታሳዩ እንቅስቃሴ ማች ማድረግ አለበት ማለት ነው። ስለዚህ የሰውነታችሁ እንቅስቃሴ ምን ይናገራል? ከፍቅረኛችሁ ጋር ስታወሩ ምን አይነት እንቅስቃሴ ነው ያላችሁ? የሚያከብር ወይስ ደግሞ ንቀትን የሚያሳይ? ይሄንን ነገር በደንብ ማስተዋል አለባችሁ ማለት ነው። ከላይ ያየናቸው 4 ነጥቦች በሪሌሽንሺፓችሁ ውስጥ ያለውን ኮሚኒኬሽን ወይም ተግባቦት በደንብ የሚያሻሽሉ ስለሆኑ አንድ በአንድ ህይወታችሁ ላይ ተግባራዊ ለማድረግ ሞክሩ። ቻናላችንን ሰብስክራይብ እያደረጋችሁ ሐሳባችሁን ደግሞ ኮሜንት ላይ አሳውቁን። ስለ ፍቅር ግንኙነት እንዲሁም ስለ ትዳር ጠለቅ ያለ ዕውቀት እፈልጋለሁ ካላችሁ 200 ችግር 200 መፍትሄ በሚል ርዕስ የተዘጋጀውን አዲሱ መጽሐፋችንን በ0977 4050 ላይ በመደወል ማግኘት ትችላላችሁ። አመሰግናለሁ።